ጠፈርተኞች በውሃ ጣቢያ ላይ ለወራት ለመቆየት እንዴት ቻሉ የሚለው ጥያቄ የብዙዎች ጥያቄ ነው። በምድር ዝቅተኛው ምህዋር ወይም ኦርቢት ላይ የተገነቡት የውሃ ጣቢያዎች በጣም ከባድ የአየር ንብረት ባለበት ቦታ እንደመገንባታቸው ጠፈርተኞች ወይም ሳይንቲስቶች የሚገጥሟቸውን ፈተናዎች እንዲቋቋሙ ተደርገው ቢገነቡም ብዙዎችን ይፈትናሉ። እነዚህ ጣቢያዎች የምድርን ከባቢ የአየር ንብረት የሚመስል ይዞታ እንዲኖራቸው ተደርገው ከመገንባታቸው ባለፈ ከውጪ ምንም አይነት ነገር እንዳያስገቡ ተደርገው በተዘጉና ሉፕ የተሰኙ የህይወት ማቆያ ክፍሎች እንዲኖራቸው ተደርገዋል። ጠፈርተኞችም ለወራት ያህል በእነዚህ ተመሳሳይና ምናልባትም አሰልቺ ስፍራ ላይ የጥናት ስራዎችን ያከናውናሉ። ታዲያ በጣም ውስብስብና ረቂቅ ቴክኖሎጂ በተገጠመላቸው በእነዚህ ስፍራዎች የሚሰሩ ሳይንቲስቶች አንዳንዴ በከፍተኛ ሁኔታ ክብደት ለመቀነስ እንዲሁም ቶሎ ለማርጀት ይገደዳሉ። ይህም በመሆኑ ጠፈርተኞች ጤናቸውን ጠብቀው ለወራት በውሃ ላይ ቆይተው ወደ ምድር ለመመለስ ዘመናዊ ቴክኖሎጂዎችንና ጥብቅ የሆኑ ዕለታዊ ተግባራትን የመከተል ግዴታ አለባቸው። በዚህ ቪዲዮ 5 አስገራሚ የሆኑ የሳይንቲስቶች የጠፈር ወይም የህዋ ጣቢያ ቆይታዎችን እናስጎበኛቸዋለን። ቪዲዮን ላይክ ማድረግና ቻናሉን ሰብስክራይብ ማድረግ አይረሳ። በውሃ ጣቢያ ላይ እያንዳንዱ ነገር በጣም አስገራሚ በሆነ መልኩ መልሶ ጥቅም ላይ እንዲውል ይደረጋል። ምክንያቱም በጣቢያው ላይ ወራትን ለሚያሳልፉት ሳይንቲስቶች ውሃና ኦክሲጅን መላክ ከባድ ከመሆኑም ባሻገር በጣም ብዙ ወጪን ያስወጣል። በእነዚህ ጣቢያዎች ላይ የተገጠሙት ኤሌክትሮሊሲስ የተሰኙት ዘመናዊ ስርዓቶች የውሃ ሞለኪውሎችን ወደ ሃይድሮጅንና ኦክሲጅን ጋዝ ይቀይራሉ። ከዚያም ኦክሲጅኑ ሳይንቲስቶቹ ወደሚኖሩበት ስፍራ ሲለቀቅ፣ ሃይድሮጅኑ ደግሞ ከካርቦን ዳይኦክሳይድ ጋር እንዲዋሃድ ተደርጎ ወደ ውሃ ይቀየራል። ይህ ካርቦን ዳይኦክሳይድ ከየትም አይመጣም። በዚያው ሳይንቲስቶቹ በሚኖሩበት ክፍል ውስጥ ከሚመነጩ ተፈጥሯዊ ቆሻሻዎች የሚሰበሰብ ነው። ሌላው አስገራሚ ነገር ሳይንቲስቶቹ በሚኖሩበት ክፍል ውስጥ የሚመነጭ እያንዳንዱ የውሃ ጠብታ ተጠራቅሞ ወደ ውሃ ይቀየራል። ይህም ሳይንቲስቶቹ ሲተነፍሱ አየር ላይ የሚፈጠረው እርጥበት የሰውነታቸው ላብና ሽንታቸው ጭምር ተሰባስቦ ዘመናዊና ውስብስብ ቴክኖሎጂን በመጠቀም ወደ መጠጥ ውሃነት ይቀየራል። እነዚህ ከሰው ልጆች የሚወጡ ፈሳሾችና እርጥበቶች ከተጣሩና እንዲፈሉ ከተደረገ በኋላ በኬሚካሎች ተጣርተው ምድር ላይ ከምንጠጣው ውሃ ተመሳሳይ በሆነ መልኩ ንጹህ ውሃ ሆኖ ይጠጣል። ሳይንቲስቶቹ ወደ ምድር እስኪመለሱ ድረስም በአንድ ዝግ በሆነ ስፍራ ስለሚቆዩ በሚኖሩበት ክፍል ውስጥ ከነሱ የሚመነጨው ካርቦን ዳይኦክሳይድ መርዛማ ስለሚሆን ይህንን ገዳይ ጋዝ በየሰዓቱ ከክፍሉ እያጣራ የሚያስወግድ ቴክኖሎጂም በእነዚህ የውሃ ጣቢያዎች ላይ ይገኛል። በውሃ ጣቢያ ላይ ጠፈርተኞችን የሚገጥማቸው ሌላው ከባድ ፈተና ለሰው ልጆች ሰውነት የከፋ የጤና መዘዝ ያለውና የመሬት ስበት ማጣትን ተከትሎ የሚመጣው የሰውነታችን ክብደት አልባ መሆን ወይም እፍዬ በረሮ መሆን ጋር ይገናኛል። የመሬት ስበት መኖር ሰውነታችን ክብደት ኖሮት እንዲንቀሳቀስ የሚያደርግ ወሳኝ ነገር ሲሆን ይህ የመሬት ስበት ህዋ ላይ ባለመኖሩ የጠፈርተኞች ጡንቻ እንዲሟሸሽና አጥንታቸውም እየሳሳ እንዲመጣ ምክንያት ይሆናል። ቋሚ የሆነ የመሬት ስበት ከሌለ ጡንቻችንና አጥንታችን የሰውነታችንን ክብደት ለመደገፍ ጥቅም ላይ ስለማይውሉ በጊዜ ብዛት እየሟሸሹና እየሳሱ በመሄድ አንድ የ30 ዓመት ወጣት ወደ ምድር ሲመለስ ያለ ዕድሜው የ70 ዓመት አዛውንት ሊመስል ይችላል። ይህንን አደጋ ለመከላከል ወይም ለመቀነስ ሲባል ታዲያ ጠፈርተኞች ህዋ ላይ በሚኖራቸው ቆይታ በየዕለቱ 2 ሰዓታትን በአካል ብቃት እንቅስቃሴ ያጠፋሉ። ልዩ የስፖርት መሳሪያዎችን በመጠቀምም እነዚህ ሳይንቲስቶች ሰውነታቸውን የሚያፍታቱ ሲሆን መሬት ላይ ያሉ የኃይልም ክብደት በማንሳት ሰውነታቸውን ለማንቀሳቀስ ይሞክራሉ። በሌላ በኩል በህዋ ላይ የመሬት ስበት ባለመኖሩ ምክንያት ማንኛውም ሰው የሚወስደው ፈሳሽ ነገር በአጠቃላይ ወደ ጭንቅላቱ ብቻ ነው የሚሄደው። ይህም ሰዎች ያበጠ ፊት እንዲኖራቸውና የጭንቅላታቸው መጠንም እያደገ እንዲሄድ ያደርጋል። ለዚህም ይመስላል በብዛት ሆሊውድ የሰራቸው የኤሊያን ፊልሞች ላይ ያሉት ኤሊያኖች ጭንቅላታቸው ግዙፍ የሚሆነው። እኛም በህዋ ላይ ብዙ ብንቆይ ጭንቅላታችን ብቻ እያደገ ሄዶ እነሱን የመምሰል እድላችን በጣም ሰፊ ነው እንደማለት ነው። ታዲያ ይህንን ችግር ለመቅረፍ የጠፈር ተመራማሪዎች እነዚህን ለውጦች በየዕለቱ የመከታተል ግዴታ አለባቸው። የተለያዩ ዘመናዊ መሳሪያዎችን በመጠቀም እይታቸውን ይመረምራሉ። የልብና የደም ቧንቧ ጤናቸውንም በቅርበት ይከታተላሉ። በህዋ ላይ ጠፈርተኞች የሚፈተኑበት ሌላው ጉዳይ በየዕለቱ መመገብና የግል ንጽህናን መጠበቅ ነው። በህዋ ላይ ምግብ በህይወት የመቆየት ወይም አለመቆየት ጉዳይ ብቻ አይደለም። በእነዚህ ጣቢያዎች በተናጥል ለሚኖሩ ሰራተኞች ትልቅ የስነ ልቦና ማበረታቻም ነው። በቅድሚያ የህዋ ጣቢያዎችን የምግብ ሁኔታን ስንመለከት አብዛኛዎቹ ምግቦች ያለማቀዝቀዣ ለዓመታት እንዲቆዩ ሲባል የደረቁ ወይም በትንሽ ሙቀት ሞቅ ብለው ሊበሉ የሚችሉ ምግቦች ናቸው የሚቀርቡት። ጠፈርተኞች እነዚህን ቀድሞ የተዘጋጁ ምግቦች በፕላስቲክ ከረጢቶች ውስጥ በማድረግና
ውሃ በመጨመር በማረስረስ ወይም ደግሞ በኦቨኖች ላይ ሞቅ በማድረግ ይመገባሉ። በውሃ ጣቢያዎች ላይ ዳቦ በፍጹም ለምግብነት አይውልም። ምክንያቱም ፍርፋሪው በመንሳፈፍ ረቂቅ በሆኑ የጣቢያው ኤሌክትሮኒክ መሳሪያዎች ውስጥ በመግባት ወይም የሳይንቲስቶቹ አይን ውስጥ በመግባት አደጋ ሊያስከትሉ ይችላሉና በመሆኑም ሳይንቲስቶቹ ቶርቲላ የሚባለውን የቂጣ አይነት የመመገብ ግዴታ አለባቸው። ይህ በእንዲህ እንዳለ የግል ንጽህናን በየዕለቱ መጠበቅም በውሃ ጣቢያዎች ላይ ሳይንቲስቶችን የሚፈትን ተግባር ነው። በህዋ ላይ ሻወር ቤት ወይም መታጠቢያ ስፍራ የለም። ምክንያቱም በህዋ ላይ ውሃ እንደ ልብ ማግኘት ቅንጦት ስለሆነ ነው። እያንዳንዱ የህዋ ጣቢያ አባል ንጽህናውን ለመጠበቅ ልዩ ሻምፖ ሰውነቱን እየተቀባ በእርጥብ ፎጣ ሰውነቱን የመጥረግ ግዴታ አለበት። ሌላው ምክንያት የመሬት ስበት በሌለበት የህዋ ጣቢያ ላይ በውሃ ልታጠብ ብትሉ እንኳን ውሃ መፍሰስ አይችልም። በህዋ ላይ ውሃ ዝም ብሎ ልክ እንዳረፋ በሰውነታችን ቆዳ ላይ ይጣበቃል እንጂ የፈሳሽነት ባህሪው አብሮት አይኖርም። የህዋ ጣቢያዎች ለጠፈርተኞች የሚደቅኑት ሌላ ፈተና ጣቢያዎቹ ከተገነቡበት የምድር ምህዋር ወይም ኦርቢት ከባቢ ሁኔታ ጋር ይገናኛል። በእነዚህ ጣቢያዎች ያለው ቫኪዩም ሁለት ድምፅ አልባ ገዳዮችን ይደቅናል። ከባድ መጠን ያለው ሙቀትና ጨረር ወይም ራዲዬሽን። በቅድሚያ የውሃ ጣቢያዎች ያላቸውን የሙቀት መቆጣጠሪያ እንመልከት። በፀሐይ አቅጣጫ ያለው የውሃ ጣቢያ ጎን የሚኖረው ሙቀት መጠን 121 ዲግሪ ሴልሺየስ ሊደርስ ይችላል። የፀሐይ ብርሃን በማይደርስበት ወይም በጨለማ ጎን ያለው ሙቀት ደግሞ ወደ ኔጋቲቭ 157 ዲግሪ ሴልሺየስ ሊወርድ ይችላል። የውሃ ጣቢያዎቹ ይህንን የሚዋዥቅና ገዳይ የሆነውን የሙቀት መጠን በራዲያተር የሚሰሩ ልዩ መሳሪያዎችን በመጠቀም ለመቆጣጠር ችለዋል። ይህ ቴክኖሎጂም ሳይንቲስቶቹ የሚኖሩበት ክፍል አማካይ ሙቀት መጠን 22 ዲግሪ ሴልሺየስ እንዲሆን ማድረግ አስችሏል። ሌላው ፈተና እነዚህን ሳይንቲስቶች ገዳይ ከሆነው ጨረር መከላከል ነው። ምድር ላይ ቢሆን ኖሮ የፀሐይን ጨረር የሚከላከሉና የተለያዩ ደረጃ ያላቸው የከባቢ አየር ንጣፎች አሉ። የህዋ ጣቢያዎች ባሉበት ስፍራዎች ላይ ግን እነዚህ ተፈጥሯዊ መጠበቂያዎች ስለሌሉ ይህንን የሚተካ ሰው ሰራሽ የጨረር መከላከያዎች በእነዚህ ጣቢያዎች ላይ ተገጥመዋል። ታዲያ ሳይንቲስቶቹ ጠፈርተኞቹ የሚኖሩበት ክፍል ለጨረር አደጋ እንዳይጋለጡ ማድረግ የሚያስችል ቴክኖሎጂ መታጠቁ ቢነገርም በባለሙያዎቹ የረጅም ጊዜ ጤና ላይ የሚኖረውን ፈተና ግን ሙሉ ለሙሉ ማስቀረት እንደማይቻል ነው የሚነገረው። በአንዲት ጠባብ የብረት ክፍል ውስጥ ለ6 ወራት ያህል ከተመሳሳይ ጥቂት ሰዎች ጋር መኖር ትልቅ የአእምሮ ጥንካሬን ይጠይቃል። እያንዳንዱ ሳይንቲስት በዚህ የብረት ክፍል ውስጥ የራሱ የሆነ ጠባብ ክፍል ያለው ሲሆን ይቺ ጠባብ ክፍልም እንደ መኝታ ክፍል እንዲሁም በቪዲዮ ከቤተሰብ ጋር ለማውራትና ፊልም በማየት ለመዝናናት ይጠቀሙበታል። እነዚህ ሳይንቲስቶች ትልቅ የስነ ልቦና አቅም ማጎልበት እንዳለባቸው የሚነገረውም በየዕለቱ ከሚኖራቸው ተመሳሳይና አሰልቺ ሊሆን ከሚችል ተግባር ባለፈ በመስኮቶቻቸው የሚያዩት የዕለት ተዕለት ነገርም ነው። ሳይንቲስቶቹ በየዕለቱ ከላይ ሆነው ሲኖሩባት የነበረችው ምድር ሲመለከቱ ኦቨርቪው ኢፌክት የሚባል ወይም ከልክ በላይ ምድርን ከመመልከት ጋር ተያይዞ የሚመጣ ፈተና ሊገጥማቸው ይችላል። ይህም ሳይንቲስቶቹ ቤተሰብንና ወዳጆችን በመናፈቅ ለመብሰልሰል እንዲሁም ምድርን ራሷን በመናፈቅ አእምሯዊ ረፍት ለማጣትና የጤና ጉዳት ማስተናገድ ሊጋለጡ እንደሚችሉ ነው የሚነገረው። ለዛሬ በቃን። ተመሳሳይ ቪዲዮዎች እንድንሰራላችሁ ከፈለጋችሁ በቪዲዮ የኮሜንት ሴክሽን ላይ ሀሳባችሁን አጋሩን። መልካም ጊዜ ተመኘን።